ይህች ሴት ህይወቷን ለማዳን እየሮጠች ነበር። ነገር ግን ይሄ ሰው በመምጣት በመዶሻው ጭንቅላቷን መምታት ይጀምራል። በዚህን ሰዓትም ወዲያውኑ ትሞታለች። በሰከንዶች ውስጥም ይሄ ሰው በመስኮቱ በኩል ሆኖ ሁሉንም ነገር እያየ ነበር። ወደ ፖሊስ ለመደወልም ስልኩን ያወጣል። ነገር ግን በድንገት በቤት ውስጥ ያሉት መብራቶች መብራት ይጀምራሉ። ሚስትየውም ውሃ ለመጠጣት ነበር ያበራችው። ሰውየውም በዚህን ሰዓት እየተደናገጠም ቢሆን ማብራቱን ለማጥፋት ይሮጣል። በመሆኑም ግን ገዳዩ አስቀድሞ አይቷቸው ነበር። በፍርሃት ውስጥም ሆኖ የአበባ ማስቀመጫ ጀርባው ጋር በመደበቅ ገዳዩን ይመለከታል። ይህ ገዳይም ግን የሄድ አስመስሎ ትንሽ ከተጓዘ በኋላ ይቆማል። እጁን በማንሳትም መብራቱ የበራባቸውን ወለሎች መቁጠር ይጀምራል። በቀጥታም ወደ ህንጻው ይሄዳል። ይህ ሰውም በፍርሃት ውስጥ ሆኖ የቤስቦል መምቻ ዱላ በመያዝ በሩን ከውስጥ በኩል ይዘጋዋል። ትንፋሹን በመያዝም እያንዳንዱን ድምጽ ማዳመጥ ይጀምራል። ህንጻውም በሙሉ በጸጥታ ተሞልቶ ነበር። ብዙ ሰዓታቶችም አልፈው ነበር። ከበሩ ውጭም ድምጾች መሰማት ይጀምራሉ። ይህ ሰውም ቀስ ብሎ በሩን በመክፈት አጮልቆ ይመለከታል። ኮሪደሩም ግን ባዶ ነበር። ከወለሉ ላይም አንድ የተጠቀለለ ነገር ያገኛል። ይህ ሰውም በሩን ዘግቶ ሊገባ ሲልም